30 40 30 በርካታ ዘርፈ ብዙ ለውጦችን ያመጣ ኢኮኖሚያዊ ማህበራዊ ስነ ምህዳራዊ በማዕከላዊ ኢትዮጵያ ክልል ሰማይ ስር የተፈጥሮ ጸጋና የአርሶ አደሩ ትጋት ተጋጥመው አዲስ ተስፋ እያዋለዱ ነው። ለዘመናት በልምድ የታጠረውንና የገበሬውን ድካም ያህል ፍሬ ማፍራት ያልቻለውን ተለምዷዊ ግብርና በመቀየር ቤተሰብን ማዕከል ያደረገ የምግብ ዋስትናና የኢኮኖሚ ነጻነትን ለማወጅ የ30-40-30 የፍራፍሬ ልማት ኢኒሼቲቭ እንደ አንድ ብሩህ ንጋት ብቅ ብሏል። ይህ በማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር ሀሳብ አመንጭነት የተጀመረው ስትራቴጂ ቁጥሮችን ወደ ህይወት መሬትን ደግሞ ወደ ወርቅ የሚቀይር ድንቅ የልማት ቀመር ነው። ይህ ኢኒሼቲቭ በአንድ አርሶ አደር ማሳ ላይ በ3 ተከታታይ ዓመታት ውስጥ ቢያንስ 100 የፍራፍሬ ችግኞችን በመትከል በመጀመሪያው ዓመት 30፣ በሁለተኛው ዓመት 40፣ በሶስተኛው ዓመት 30 ገበሬው ደረጃ በደረጃ ከልማቱ ጋር እንዲላመድና አስፈላጊውን ክህሎት እንዲያገኝ የሚያስችል ሳይንሳዊ አሰራር ነው። ስትራቴጂው በዋናነት እንደ አቮካዶ፣ ሙዝ፣ ፓፓያና አፕል ያሉ ለክልሉ ስነ ምህዳር ተስማሚ በሆኑና በገበያ ላይ ተፈላጊ የሆኑ ፍራፍሬዎች ላይ ትኩረቱን ያደርጋል። አተገባበሩም መንደርንና ኩታገጠም አሰራርን መሰረት ያደረገ መሆኑ አርሶ አደሩ ከመበታተን ወጥቶ በጋራ በማምረት የምርት ጥራትንና የገበያ ተወዳዳሪነትን እንዲያሳድግ ያስችለዋል። ይህም አርሶ አደሩን ከድህነት አዙሪት በማውጣት ወደ ተሻለ የኑሮ ደረጃ የሚያሸጋግር ድልድይ ነው። ሁለት አይነት ገቢ ምንጭ አለ። አንደኛ ችግኙን አውጥተን እየሸጥ፣ ሁለተኛ ደግሞ ፍሬውን አውጥተን እየሸጥ ለኑሮም ሆነ ለአካባቢ ህዝብ ራሱ አሳልፈን እንደውም ልጆቻችን ጭምር ልጆቻችንን በልቶ ፍራፍሬ በልቶ ለምደዋውን የንበዳጓም አለ። ተግባር ገባንባቸው ተስፋ የሚሰጡ በቤተሰቡ በማህበረሰቡ በክልል ደረጃ ማየት ጀመረ። አንዱ እንግዲህ በክልላችን ከአንድ ወይም ከሁለት ወረዳ በስተቀር ሙዝ አይመረትም። በ30-40-30 እሳቤ 32 ሙዝ አብቃይ ወረዳዎችን ለይተዋል። ስለዚህ በ32 ወረዳዎች ሙዝ የሚባልን ነገር የማያውቁ ምናልባት ደስተው ይህንን ቅጠል ሲያዩ እንሰት እንጂ የሚመስላቸው ሙዝ ነው ብለው የማያውቁ የነበሩ ይሄ ሳንኩራ ወረዳ ዞን ሳንኩራ ወረዳ አንዱ ነው። ሙዝ የሚባል የማይታወቅበት ሀላባ ሌላው ነው። ሙዝ የሚባል የማይታወቅበት አሁን የዛ አካባቢ ገጽታ አንዱ ሙዝ ማልማት፣ በሙዝ መጠቀም፣ በሙዝ መገበያየት፣ በሙዝ የስራ ዕድል መፍጠር፣ ሀብት መፍጠር ሆኗል። 32 ወረዳዎች ላይ ሙዝ ማምረት ጀምረናል። የልማቱ ፋይዳ ዘርፈ ብዙ ነው። በ2014-15 ዓ.ም ተጀምሮ ባለፉት 4 ዓመታት ውስጥ ብቻ ከ10.8 ሚሊዮን በላይ ችግኞች በ15 ሄክታር መሬት ላይ እንዲተከሉ በማድረግ ከ273,000 በላይ አርሶ አደሮችን ተጠቃሚ ማድረግ ችሏል። ኢኒሼቲቭ 2 መሰረታዊ ሞዴሎችን ይከተላል። የመጀመሪያው ትግበራ ሞዴል አርሶ አደሩን በችግኝ አቅርቦትና ተከላ የሚያግዝ ሲሆን፣ ሁለተኛው ምርት ስርጭትና የገበያ ሞዴል ደግሞ 30% ለቤተሰብ ፍጆታ፣ 40% ለሀገር ውስጥና 30% ለውጭ ገበያ ኤክስፖርት እንዲውል በማድረግ በአንድነት ያረጋግጣል። በቀጣይም እስከ 23 ዓ.ም ድረስ የልማት ሽፋኑን ወደ 53,000 ሄክታር በማሳደግ በሚሊዮን ለሚቆጠሩ ዜጎችና ወጣቶች የስራ ዕድል የመፍጠር ታላቅ ግብ ሰንቋል። በአጠቃላይና 30-40-30 በአሁኑ ሰዓት በበርካታ ጓሮዎች ለምቶ የአልሚዎቹን ኬስ እያለማ ነው። የአልሚዎቹን ማዕድ እያለማ ነው። የአካባቢውን ገበያ እያትረፈረፈ ነው ያለው። እንግዲህ ይሄ ሲቀረጽ የግብርና ክልላችን ላይ 6 የግብርና ሴክተር ምሰሶዎች 30-40-30 እነኚህ ምሰሶዎች ማሳካት እነኚህ 6 ምሰሶዎች ማለት አንደኛው ግብርናን በማዘመን ምርትና ምርታማነትን በማሳደግ የምግብና ስነ ምግብ ዋስትናን በቤተሰብ ደረጃ ማረጋገጥ። ድህነት ብናሸንፈው በቤተሰብ ነው ብለን እናስቀምጥነኛ እንደ ማዕከላዊ ኢትዮጵያ
አጠቃላይ የ30-40-30 የፍራፍሬ ልማት ኢኒሼቲቭ ከምግብ ሉዓላዊነት ባለፈ የአካባቢን ስነ ምህዳር ከሚጠብቅ የአፈር መሸርሸርን የሚከላከልና የካርቦን ልቀትን በመቀነስ የአየር ንብረት ለውጥን የሚቋቋም አረንጓዴ አብዮት ነው። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ እየተመራ ያለው ይህ ውጤታማ ንቅናቄ የኢትዮጵያን ግብርና ወደ ኩራት፣ ከጉልበት ወደ እውቀት እንዲሁም ከችግር ወደ ብልጽግና የሚያሸጋግር ሕያው ምስክር ነው። ይህም በየቦታው ውጤታማ እየሆነ ይገኛል። ግብርናን አዘምነን ምርትና ምርታማነትን ማሳደግ ከቻልን ገጠሩ የስበት ማዕከል መሆን ይችላል። ፍልሰት ከገጠር ወደ ከተማ ሳይሆን ከከተማ ወደ ገጠር፣ ከውጪ ወደ ሀገር ውስጥ ማለት ነው። ስለዚህ ይሄ 30-40-30 ይሄንን ለማምጣት እንደ አንድ አትራክሽን ሴንተር ሆኖ እያገለገለን ያለ ይሄ አሁን በብዙዎቹ ክልላችን አካባቢ በረሃማ በነበሩ ቦታዎች አፕል በማምረት ሙዝ በማምረት አቮካዶ በማምረት ፓፓያ በማምረት ሀብሀብ በማምረት ሀብት እየፈጠሩ ወጣቶች ሌሎች ወጣቶችን ከከተማ ወደ ገጠር እያመጡ ስራ እድል እየፈጠሩ ነው ያሉት። ሀብት እየተፈጠረ ማለት ነው። ይሄ በብዙዎቹ ክልላችን አካባቢ